አለ ችግር የለም። ምንድነው የምትፈልጊ? እኔ ካንተ ፈለኩት አሁን አንድ ነገር አለ። ምንድነው? መጀመሪያ እምቢ እንደማትል ቃል ገባልኝ። ጥያቄሽ ይወስነዋል። ቀለል ያለ ነገር ነው በቃ ለክ በእኔ ኤጅ ያለች ሴት ልታስበው የምትችለው አይነት ነገር ነው። የእውነት ግልጽ አይደለም። አንተ ቆይ ያረዳል አይደለም እንዴ? እንዲሁ ማረዳት አትችልም? አይ ያው እረዳሻለሁ። ማይከብደኝ ከሆነ ምንም ችግር የለብኝም። ከማድረግ ወደ ኋላ ምንም ነገር እንዳይከብድ ደግሞ ያግዛለሁ። እንዳይከብደኝ እንዳይከብድ ያግዛለሁ። እርግጠኛ ነሽ? ያ ምንድን ይሄን ያለ ለምን አትነግሪኝም? አጓጓሽኝ። ምንም ታደርግልኝ አልፈልግም ግን ላይክ በቃ ምንም እኮ የሚከብድ ነገር የለውም። ደግሞ ላንተ የሚከብድም አይመስለኝም። እንዴ ማለት አይ በቃ ቀለል ያለ ነገር ነው እኮ። ምንድነው አሁን እንትን ነው ይሄ በጣም እያጓጓሽኝ እየመጣሽ። አይ ነው ይሄ ማጓጓት ነው ሳይሆን በቃ ላይክ አላ እንዴ ምን ይሆንሽ ነው? ቆይ ተረጋጊኝ። ምንድነው ይሄን ያህል ምንድነው? ቆይ ቁም ነገር ማለት ምንድነው? ቁም ነገር ማለት ከዚህ በለጠ ቁም ነገር አለ እንዴ? ልረዳሽ ፈልጋለሁ ያልከኝ እኮ አሰናካደ እኮ። አዎ ልረዳሽ ፈልጋለሁ። እኔ ደግሞ እንድትረዳኝ ፈልገው ፋይናንሻል ምናምን አይደለም፣ ምክንያቱም የራሴ ሙድለኝ የተረፈኝ ሰው ስለሆንኩኝ። ኦኬ ፋይናንሻል ሙሉ የሞላሽ ነሽ ሰው። ስለዚህ ምን ማለት ነገር አልፈልግም። ኦኬ ይሄን ያህል ምን ማትፈልጊ ከሆነ አሁን አንቺ እንዴ እንደዚህ ስለሽ እንደዚህ ምንድነው? ኧረ እያጓጓሽኝ ነው እኮ አንተ። ምንድነው የምታካብደው? እጅን እንደይዘህ እንኳን አልፈቀድክልኝም አይደል እንዴ? አይ ይሄ እጅ መያዝ ትርጉም አለው እያላስብ አሁን እኮ ተረዳዳን አይደል እንዴ? ተረዳው። አንተ ደግሞ በረዳው ልክ ምላሽ ልትሰጠኝ ነው አይደል? አዎ ውለታዬ ልትመልስልኝ ነው እኮ። ውለታሽን ልመልስልሽ እያልኩኝ እኮ። ስለዚህ ምንም እኮ የሚከብድ እኮ ነገር የለውም። እንዴት ማለት? ምንም ማለት የለውም እኮ። ይሄ ምንድነው እንዴ? አንተ ቆይ የምር አልገባ ብሎ ነው? ስላልገባኝ እኮ ይኸውልሽ፣ ባይዘው ስላልገባኝ ቢገባኝ ምንም ችግር የለውም ስለሽ አንደኛ አልነገርሽኝም ምን እንደሆነ። እኔ ምን አይነት ሰው እንደሆንኩ ታውቃለህ? የሆነ አጋጣሚ መጠቀም ፈልግ አይነት ሰው ነኝና። እንዴትማ ምንም አይነት አጋጣሚ መጠቀም ነው የምትፈልጊው? አዎ ምክንያቱም አልፎ ያ ነገር እንዲጸጽተኝ አልፈልግም። መጸጸትም አልፈልግ አይነት ሰው ነኝ። ስለዚህ ይሄ ድል ደግሞ እንዲያመልጠኝ አልፈልግም። ኦኬ ይሄ ድል ማለት እኔ የምትፈልጊውን ንገሪኝና አደርግልሻለሁሽ። አደርግልሻለሁ ያልኩሽ እንዳልከው ጥሩ መልካም ነው ይልህላ። ሰው አንተ ደግሞ ለኔ መልካም ትልኝ ይገባል ማለት ነው እኮ። እኔ መቻለው ነልሽም ማለት እኮ። አሁን እኮ እየተከራከርኩኝ ነው ይታወቃል። ኖ እየተከራከርኩሽ አይደለም፣ በግልጽ እየነገርሽኝ አይደለም እኮ። ይኸውልሽ ቤትሽ ውስጥ የምትፈልጊው ነገር ካለ ምን አንተ እየጠየቅኩሽ የጎደለሽ ነገር ፋይናንሻል ሙሉ ነኝ አልሽ አይደለ? ሶ ፋይናንሻል ሙሉ ከሆንሽ ምንድነው የምትፈልጊው? ቆይ አሁን የምር ግልጽ አልሆንልህ ብሎ አሁን እዚህ መኪና ውስጥ እኮ ነው አንተ ብቻ ነው አይደለ? አሁን አንቺ ብቻ ነው። ሶ እናንተ ደግሞ ይመስለኛል ተመሳሳይ ኤጅ ላይ ነው ያለነው፣ ተመሳሳይ እድሜ ላይ ነው ያለነው። ምናልባት ይሆናል። ምናልባት የሚባል ነገር የለም። አንተ ወጣት ነህ ከኔ ወጣት ነህ። ስለዚህ በአይን ብቻ እኮ መግባባት እንችላለን አይደል እንዴ? እንዴት በአይን አልገባኝም። ንግግርሽ ምንድነው? እኔ አሁን ይኸውልሽ በጣም ለመረዳት በጣም ፈለኩኝ እና ይሄ ለመረዳት በጣም እየጣርኩኝ እውነት ቁም ነገር ልረዳሽ በጣም እየሞከርኩኝ ነውና ምንም ቢያንስ የሆነ መንገድ እንኳን አልሰጠሽም እንድረዳሽ እና ንገሪኝ። አጓጓሽ የባሰ ይሄ ጉጉቴ ጨመረ፣ ፍላጎቴ ጨመረ። አልሞቀኝም ጃኬት ተናጥቶ እሱማ ሞቁኛል በጣም ባይዘው። ጥሩ ሐሳብ ነው ያነሳሽው ነገር በጣም ነው ሞቀኝ። አንዲ ደግሞ ሙር ታምራ ያውና ወይኔ። ኧረ ተይ በእናትሽ። ቆይ አሁን እኮ ይኸውልሽ ምንድነው እንዳደርግልሽ የምትፈልጊው ንገሪኝ። እኔ አሁን በጉጉት አለኩኝ። አሁን እንደ አንቺን የመሰለ ሰው አግኝቼ ማለት ነው እድሉ እንዲያልፈኝ አልፈልግም። እንደዚህ ስለሽ በዚህ ልክ ጥሩ የሆነልኝን ሰው ማለፍ አልፈልግም። ስለዚህ የሆነ ነገር ማድረግ እፈልጋለሁ ላንቺ። እንዳልኩ በቃ ገንዘብ ሙሉ አያደርግም።
እሺ እኮ እሺ፣ ገንዘብ ሙሉ አያደርግም። ምንድነው ታዲያ? እሺ ሙሉ